መጣሽ ለፍስለታ ሀገር እሼት ነው ኤፍራታ አሳድሪ ማታ ይካ ይበል ካህን ንግባኬ ሀበጥንተ ነገር ወደ ቀደመ ነገራችን እንመለስ። ወደ ቀደመ ነገራችን የምስጢረ ሥላሴን ምላስ ስፋት ወደ መናገር እንመረስ። አንድም ለምስጢረ ሥላሴ ጥንት የሚሆን የምስጢረ ሥጋዌን ምላስ ስፋት ወደ መናገር እንመለስ። አንድነት ሶስትነት ጎልቶ የታወቀ ጌታችን ከእመቤታችን ሰው ከሆነ ወዲህ ነውና ዋልዎ ዘአእመሮሙ ለስሉስ ቅዱስ ዘእንበለ እምድኅረ ተሰገወ ወልድ ዋሕድ እምቅድስት እሙ እንዲል አንድም ጥንታዌ ነገረ ይላል። የምስጢረ ሥላሴ ምላስ ስፋት ወደ መናገር እንመለስ። ወንህትታ ለቅድስት ድንግል በእንተ ጽንሳ ዘመንክር ለኩሉ እንዘንብል ንዕድ ክብርት የምትሆን ድንግልን ለሁሉ ድንቅ የሚሆን የጽንሷን ነገር እንመርምራት። እንዘንብል እንዲህ ብለን ኦ ድንግል ሶባደረ ውስተ ከርስኪ እሳተ መለኮት ድንግል ባሕረ የመለኮት በማኅፀንሽ ባደረ ጊዜ ገጹ እሳት ገጹ አካሉ እሳት ነው። ልብሱ እሳት ቀሚሱ መጎናጸፊያው እሳት ነው። ክዳኑ እሳት መቋረፊያው ቀሚሱ እሳት ነው። እፎኑ ኢያውአየኪ እንደምን አላቃጠለሽም ብለን እንመርምራት። ወሰባቱ መንጦላት ዘነደ እሳት አይቴኑ ተደለወ ወአይቴኑ ተንጦልአ በውስተ ከርስኪ ተደለው ተንጦልኡ ቢል በቀና ነበር፣ ልማደ መጽሐፍ ነው። ሰባት የእሳት መጋረጃ በማኅፀንሽ ወዴት ተዘጋጀ ወዴት ተዘረጋ? አንድም ፍጹም የእሳት መጋረጃ በማኅፀንሽ ወዴት ተዘረጋ ወዴት ተዘጋጀ? እምገወኪ በየማንኑ ከእምገወኪ በየማንኑ በቀኝ ጎንሽ በኩል ነውን? ወእምገወኪ በጸጋምኑ ወይስ በግራ ጎንሽ በኩል ነው? አንድም እምገወኪ በየማንኑ ከቀኝ ጎንሽ በኩል በግራ ጎንሽ በኩል ነውን? ወእምገወኪ በጸጋምኑ ወይስ ከግራ ጎንሽ በቀኝ ጎንሽ በኩል ነው? እንዘንስቲ ተአባል አንቲ እንደ ከስንዝር ቁመት የተወሰኝ ስትሆኝ በማዕረግ ነው እንጂ በአካልማ ከሰውን ትበልጣለች ቢሉ በጸናው መናገር ነው እንጂ 10-15 ክንድ ሆና ብትሆን የምትወስነው ሆና አይደለም። መንበር ኪሩባዊ ዘያንጸበርቅ ወዘአውዶ ነደ እሳት አይቴኑ ተደለወ ወአይቴኑ ተተክለ በውስተ ከርስኪ እንዘ ንእስት መርአት አንቲ አጎበሩ ሻኩራው ነደ እሳት የሚሆን አይን የሚበዘብዝ ኪሩቤል ሱራፌል የሚሸከሙት ፍጹም የእሳት መንበር ወዴት ቆመ ወዴት ተዘረጋ? እንዘ ንእስት መርአት አንቲ እንዘ ንእስት መርአት አንቲ የ15 ዓመት ቆንጆ ስትሆኝ አሁን በጸናው መናገር ነው እንጂ የ20-30 ዓመት ብትሆን የምትወስነው ሆና አይደለም። ኦ ከዊነ ዘምስለ ዓመት ከገረድነት ጋር ላለ እመቤትነት ወዮ አንክሮ ይገባል። ይህስ ያልያዘው ነው ብሎ ከድንግልና ጋር ላለ እናትነት ወዮ አንክሮ ይገባል። ጽበተ ከርስ ዘምስለ ርግብ ከስፋት ጋር ላለ አለመለወጥ ወዮ አንክሮ ይገባል። ስፋት ሰማይና ምድር የማይወስኑትን አምላክ መወሰን፣ ጽበት ከወትሮ አለመለወጥ ነው። ጽንስ እንበለ ሩካቤ ከመንህ ዘምቃል ንባ ንብ ካውራው ድምፅ የተነሳ እንዲጸንስ በቃል ጌታ መጽነስ ምን ይረቅ ምን ይደንቅ! ይህ ንብ አውራው ድምፅ ያሰማው እንደሆነ እንበለ ዘር እጭ ሰርቶ ያድራል። ጌታ እመቤታችን ድንግል ማርያምም እንበለ ዘር በመልአኩ ብስራት ጌታን ጸንሳለችና ወተአነዝር እግዝእቶን ለአንህብት እንዲል
ሀሊብ ምስለ ድንግልና ጽሙ ከድንግልና ጋራ ወተትን ደርቦ ማስገኘት ወዮ አንክሮ ይገኛል። አንድም ለማስገኘት ወዮ አንክሮ ይገባል። መዓስባን ሴቶች ቢመግቧቸው ወተት ያስገኛሉ። ደናግላን ሴቶች ቢመግቧቸው ግን ወተት አያስገኙም። እመቤታችን ግን በማኅፀን የተጀመረላት ተአምራት እንደተፈጸመላት ለማጠየቅ ሀሊብ ድንግልናዊን አስገኝታለች። ውህዘ ሀሊብ ለፈጽሞ ተአምራት ወመንክራት የአጽብ ንቃት ሀሊብ ማዕጥባተ ድንግል እንተ ይትአምር ብእሴ ወይይት ካሎን ለአንስት አውህዙ ሀሊብ ዘእንበለ ይትራከባ ምስለ እደው እንዲል ወሶበ እየሊ ዘንተ ይህንን ያለፈውን ባሰብኩ ጊዜ ይፈቅድ ህሊናየ ይጽብት መቃብርቲሁ ለወልድኪ ልቡናዬ ህሊናዬ የልጅሽን የባህሪው ምስጢር ርቀት ሊመረምር ይወዳል። ወያመአብሎ መዋግደ ምስዋራቲሁ ለፍቁርኪ ራሱን በራሱ የሚሰውርበት የልጅሽ የባህሪው ምስጢር ማዕበል ሞገድነቱ ያማተዋል አለ። አይመረምረውም፣ አይመረመርለትም። ወሶበ እየሊ ካይበ ይህንን ያለፈውን ባሰብኩ ጊዜ ካይበ ይጽብት ላለው ነው። ይፈቅድ ህሊናየ ይርግ ላይለ ልቡናዬ ልዑል ጌታን ሊመረምር ይወዳል። ወይጻ በስውር ወይቅላ መንጦላዕተ ምስዋራቲሁ ለሕያው የሕያው የእግዚአብሔርን የባህሪው ምስጢር መጋረጃ ገልጦ ሊመረምር ይወዳል። ወይፈርም ነደ እሳት ከነደ እሳትነቱ የተነሳ ይፈራል ማለት አይመረመርለትም። ወይይበጽሕ ከመጠነ መንፈቀ መንፈቆሙ ለአየራ ስንኳን እሱን ሊመረምረው ይቅርና ከማዕርገ መላእክት ከእርቧቸው እርቦ ስንኳን አይደርስም። ወሶበ እየሊ ዘንተ ይፈቅድ ህሊናየ ይጻን መትከፈ ነፋሳት ወይዝርር ምስራቀ ወምዕራበ ሰሜነ ወደቡበ ይህንን ያለፈውን ባሰብኩ ጊዜ ልቦናዬ በርቀት አራቱን ማዕዝን ሊመረምር ይወዳል። ወውስተ ኩሉ አጽናፍ ንዑሳን ማዕዝን ናቸው። ሊባ፣ ባሕር፣ መስአዜ በእነዚህ ሁሉ ያለውን ሊመረምር ይወዳል። ይርአይ ህላዌሆሙ ለፍጡራን የፍጡራኑን የብሄሞትን የሌዋታንን አኗኗር ሊመረምር ይወዳል። ወይመጥን መቃቲሆሙ ለአብህር የውቅያኖስ ጥልቅነቱን ሊመረምር ይወዳል። ውቅያኖስን አብህርት ብሎ አበዛ በአራቱ ማዕዝን ያለነውና አንድም በአራቱ ማዕዝን ያሉ አብህርት ይገቡበታልና። ያይምር ሉዓልየሁ ለሰማይ የሰማይ ምጡቅነቱን ሊመረምር ይወዳል። ወየአይይ እንተ በኩለየ ወበኩሉ በአራቱ ማዕዝን ያለውን ፍጥረት ሁሉ ሊመረምር ይወዳል። የፈጣሪው ባህሪ አልመረመር ቢለው የፍጡራኑን ባህሪ ሊመረምር ይወዳል። አንድም እንተ በኩሌ ወበኩሉ በወጣኒነት በማዕከላዊነት በፍጹምነት ሊመረምር ይወዳል። ወይ ገብ ይስእን ወይ ገብ ሀበዘ ትካት ህላዌሁ አልመረመር ብሎት ወደ ቀደመ አለማወቁ አለውቀቱ ይመለሳል። ወገባእኩ ሀበ እሙር ጥኢናዬ እንዲል ወይ እዝየኒ እንስ ስበያቲሁ አሁንም ጌትነቱን አንመርምር። ወኢንጠናቀቅ ማእምቅቲሁ ዘይይህ ልልሳነ ነቢያት ወሐዋርያት ለወድሶተ መጠነ እበዩ የነቢያት የሐዋርያት አንደበት እንደ ጌትነቱ መጠን እርሱን ለማመስገን የማይቻለው የእርሱን የጌትነቱን ነገር ጠንቅቀን ፈጽመን እንናገራለን አንበል። ከነቢያት ሙሴ በቀዳሚ ገብረ እግዚአብሔር ሰማየ ወምድረ ቢል
እዝራም አኮኑ አንተ ትቤ አመፈጠርካሃል ለምድር ከመታውፅኦ ለአዳም በስጋ መዋቲ ቢል። ከሐዋርያትም ቅዱስ ጴጥሮስ አንተ ውእቱ ክርስቶስ ወልደ እግዚአብሔር ቢል። ቅዱስ ዮሐንስ ወንጌላዊም ቀዳሚሁ ቃል ቢል። የባህሪው ምስጢር ማወቅ አልተቻላቸውምና ያኑ ቅሉ የገለጸላቸው እርሱ ነውና። ዘኢይክል ልሳነ ነቢያት ወሐዋርያት አለም። ግሩም ውእቱ ዘኢይደፈር የማይደፈር ግሩም ነው። ልዑ በኀቤነሰ ትሑት ውእቱ በእኛ ዘንድ አንድም በእኛ ሥጋ ግን ትሑት ነው። ልዑል ውእቱ ዘኢይትረከብ የማይመረመር ልዑል ነው። በኀቤነሰ አርአያ ገብር ነስአ በእኛ ዘንድ ግን አርአያ ገብር ሥጋን ተዋሃደ። እሳት ውእቱ ዘኢይትገሰጽ የማይያዝ የማይጨበጥ የማይዳሰስ እሳት ነው። ንሕነሰ ርኢናሁ ወገሰስናሁ እኛ ግን አየነው ዳሰስነው። ወዴት ነበርና ርኢናሁ ወገሰስናሁ አለ ቢሉ የሐዋርያትን ዓይን ዓይን አድርጎ ከዚያ ሁሉ ቅዱስ ኤፍሬም ወርኢነ ስብሐቲሁ እንዳለ የሐዋርያትን ዓይን ዓይን አድርጎ ከዚህም እርሱ የሰሎሜን የዮሴፍን እጅ እጅ አድርጎ ርኢናሁ ወገሰስናሁ አለ። በላዕነ ወሰተይነ ምስሌሁ ከእርሱ ጋራ በላን ከሱ ጋራ ጠጣን። ወዴት ነበርና ምስሌሁ አለ ቢሉ ጌታ 5ቱን እንጀራ 2ቱን ዓሣ አበርክቶ ለ5,000 ሰው አብልቶ የተረፈውን 12 ቅርጫት ሲያነሳ ቢኖር ባልነፈገው ነበርና። አንድም የደቀ መዛሙርቱን መብል መጠጥ አድርጎ፣ አንድም እርሱ እንደበላ በላን፣ እርሱን እንደጠጣ ጠጣን። አንድም በአርአያ ህብስት በላ ነው፣ በአርአያ ህብስት ዳሰስ ነው። ወይእዜኒ ንሰብሖ እንዘንብል አሁንም እንዲህ ብለን እናመስግነው። ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ዘኢይመውት ዘተወልደ ማርያም ቅድስት ድንግል ተሳለነ እግዚኦ። ይህ ኪዳን ነው ያለ ቦታው ገብቷል። አንድም ቦታው ነው። አባ ሕርያቆስ የሚሻ የሥጋዌውን ነገር ነው። ዘተወልደ ያለውን ይሻል። ይህ ቅዱስ ትርጓሜው ቅዱስ ያዕቆብ ዘስሩግ እንደ ተረጎመው ነው። አባቱ የሶርያ ሊቀ ካህናት ነው። የተሾመባት ሀገር በጤግሮስና በኤፍራጥስ መካከል ያለች ሀገር ናት። አባቱ የሶርያ ሊቀ ካህናት ነው። በተወለደ በ3 ዓመቱ እናቱ ይዛው ከቤተ ክርስቲያን ገባች። በዕርገተ ቁርባን ጊዜ ቤተ መቅደስ ገባ። ሊቀ ካህናቱ ጸጋ እግዚአብሔር እንደጠራቸው አውቆ ደሙን በጽዋው 3 ጊዜ ጋተው። አንድም እንደ ሱቱኤል እዝራ መልአኩ ጽዋ እሳት አጠጣው ይላሉ። በዚህ ጊዜ ምስጢር ተገልጾለት ድርሰት ደረሰ። ዛሬ የሶርያ ካህናት ከአዳፌ ነፍስ በኋላ እንደ መልክዓ ቁርባን አድርገው ያደርሱታል። ከዚህ በኋላ አንሰ ፈር ሰለስተ ግብራተ ወኢቲ ጻተ ነፍስ ምስጋ ወተራከቦም ስለ እግዚአብሔር ወጻተ ፍት ላዕሌ እያለ ያለቅስ ጀመረ። ሕዝቡም እግዚአብሔር እንጂ በዚህ ሕፃን አድሮ ገሰጸን ዘለፈን ብለው ያለቅሱ ጀመረ። ከዚህ በኋላ እርሱ በ7 ዓመቱ ብሉይ ሐዲስ አጠና። በ12 ዓመቱ እንግዳ ድርሰት ይደርስ ጀመረ። 12 ያህል ሊቃነ ጳጳሳት ተሰብስበው መጥተው እንግዳ ድርሰት ትደርሳለህ አሉ። እስቲ እኛ እየሰማን ከፊታችን ቁመህ እስቲ እንግዳ ድርሰት ድረስልን አሉት። እርሱም አባቶቼ እኔስ በእናንተ ፊት እንኳን እንግዳ ድርሰት መድረስ ይቅርና ያጠናሁትን ቀለምስ እንኳን አከነዋውኖ መናገር አይቻለኝም አላቸው። የማይቻለው ሆኖ አይደለም፣ ስለ ትሕትና ነው። እነርሱም ይህስ ካልተቻለህ ይህንን አንብበህ ተርጉመህ ንገረን አሉት። እሱ ባለበት ቤተ ክርስቲያን 4ቱ እንስሳ ሕዝቅኤል በፈለገ ኮቦር እንዳያቸው ሆነው አንገታቸውን ዘንበል ዘንበል አድርገው ተስለዋል። ይህንን አንብበህ ተርጉመህ ንገረን አሉት።
እርሱም በክሌ ክነፊሆሙ ይከድኑ እግሮሙ፣ በሁለቱ ክንፋቸው እግራቸውን ይሸፍናሉ አለ። ቀዳማዊነቱን ይመረምራሉ ያጡታል፣ በሁለቱ ክንፋቸው ፊታቸውን ይሸፍናሉ አለ። ዳህራዊነቱን ይመረምራሉ ያጡታል፣ ሁለቱን ክንፋቸውን ወዲያና ወዲህ አድርገው ይታያሉ አለ። ምላቱን፣ ስፋቱን፣ ርቀቱን ይመረምራሉ ያጡታል። ስለዚህ እጹብ 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 እያሉ ያመሰግናሉ ብሎ ተርጉሞላቸዋል። ቅዱስ ቅዱስ ሁሉ ትርጓሜው ይህ ነው። ይከ ይበል ካህን ኦ ድንግል መፍርይት ለእንተ ይትበላ ድንግል የሚበላውን ስጋውን ወመንቅት ለእንተ ይሰተ የሚጠጣውን ደሙን ያስገኘሽልን ድንግል ኦ ህብስት እንተ እምኔኪ ለእለ ይበልዑ እምኔሁ በአሚን ለእለ ይበልዑ እምኔሁ በአሚን አንድነቱን ሦስትነቱን በማመን አንድም ከሦስቱ አካል አንዱ አካል ሰው እንደሆነ በማመን አንድም ስጋው ደሙን እንዲለወጥ በማመን ለሚቀበሉ ሰዎች ዘይሁ ሕይወተ ወመድኃኒተ ሕይወትን ድህነትን የሚያድል ከአንቺ የተገኘ ህብስት ምን ይረቅ ምን ይደንቅ! አንድም ለዚህ ህብስት ወዮ አንክሮ ይገባል። ኦ ህብስት እንተ እምኔኪ ለእለ ይበልዑ እምኔሁ በኢአሚን አንድነቱን ሦስትነቱን በባለማመን አንድም ከሦስቱ አካል አንዱ አካል ሰው እንደሆነ ባለማመን አንድም ቅዱስ ሥጋው ክቡር ደሙ እንዲለወጥ ባለማመን ለሚቀበሉ ሰዎች ጽኑ ውእቱ ዘኢይትኄየ ከአንቺ የተገኘ ህብስት ጽኑ ውእቱ ዘኢይትኄየ የማይላመጥ ጽኑዕ ነው። ዘውእቱ እብነ አድማስ ኃያል ይኸውም የአድማስ ድንጋይ ነው። ትቺ የድንጋይ ንፍሮ የብረት ቆሎ እንዲሉ አሁን የሀገራችን ድንጋይ የሚቆረጠም የሚላመጥ ሆኖ አይደለም፣ በጸናው ተናገረ እንጂ። ይህ የአድማስ ድንጋይ ድንጋዩን ሁሉ ሰብስበው ያቀረቡለት እንደሆነ እንደ ሰም ያቀልጠዋል፣ እንደ ጭቃ ያለዝበዋል። ሰው ሁሉ ከዚህ በኋላ ለስራው ለተግባሩ ያውለዋል። እመቤታችንም አንቲ ውእቱ እብነ እልመቅሊጦስ ዘአምሃውኪ ሐፃውን ተሃጣው ይላታልና እንዲህ አለ። ኦ ጽዋ እንተ እምኔኪ ለእለ ይሰትዩ እምኔሁ በአሚን አንድነቱን ሦስትነቱን አምነው አንድም ሥጋው ደሙ እንዲለወጥ አምነው አንድም ከሦስቱ አካል ሰው እንደሆነ አንዱ አካል ሰው እንደሆነ በማመን ለሚቀበሉ ሰዎች ካንቺ የተገኘ ጽዋ ዘያጐስ ጥበበ ምስጢር የሚያናግር ምስጢር ቋንቋ የሚገልጽ ምስጢር የሚያስተረጉም ወይሁ ሕይወተ ሕይወትን ድህነትን የሚያድል መሆኑ ምን ይረቅ ምን ይደንቅ! አንድም ለመሆኑ ወዮ አንክሮ ይገባል። ኦ ጽዋ እንተ እምኔኪ ለእለ ይሰትዩ እምኔሁ በኢአሚን አንድነቱን ሦስትነቱን ባለማመን አንድም ከሦስቱ አካል አንዱ አካል ሰው እንደሆነ ባለማመን አንድም ሥጋው ደሙ እንዲለወጥ ባለማመን ለሚቀበሉ ሰዎች ካንቺ የተገኘ ጽዋ ዘያሰክር የሚያሰክር ወያተነትን የሚያስገመግም ወያወድ የሚጥል መሆኑ ምን ይረቅ ምን ይደንቅ! አንድም ለመሆኑ ወዮ አንክሮ ይገባል። ወይየስክ ኃጢአተ ህየንተ ህድገተ ኃጢአት ኃጢአትን ስለማስተስረይ ፋንታ በኃጢአት ላይ ኃጢአት የሚያመጣ መሆኑ ምን ይረቅ ምን ይደንቅ! አንድም ለመሆኑ ወዮ አንክሮ ይገባል። ሀተታ ሥጋው ደሙ ኃጢአት ያስተሰርያል እንጂ ኃጢአት ይሆናልና እንዲህ አለ ቢሉ በሚገባ ቢቀበሉት ጸጋ ክብር ያሰጣል፣ በሚገባ ባይቀበሉት ፍዳ ያመጣልና እንዲህ አለ። ለልበ በሽተኛ ሰው ነጭ በመረቅ ቢሰጡት ደዌ ይቀሰቅሰበታል እንጂ ሕይወት እንደሆነው ጌታ ሕይወት እንዳይሆነው ጌታ ለኖህ ሺህ መድኃኒትን ነግሮታል። 700 ቃል በቃል ነግሮታል። 300 ከማርና ከቅቤ ታገኘዋለህ ብሎታል። ዛሬ ጠጅ የሚያሰክረው ከብዙ እጽዋት ስለተሰበሰበ ነው። ይህስ አንድ ጠጅም ያሰክራል ብሎ ይህስ አንድ ወይንም ያሰክራል። ዛሬ
ጠጅ የሚያሰክረው ከብዙ እጽዋት ስለተሰበሰበ ነው። ይህስ አንድ ወይንም ያሰክራል ብሎ መጠጥ ሲበዛ ከሳምባ ስር ደም ይፈላል። ሀልገዝ የሚባል የ666 አስራው አለ። እርሱ የ666 አበጋዝ አለ። እርሱ ደሙን ይዞ ወደ ናላ ይወጣል። አእምሮ እውቀት ያለው በናላ ነው። በዚህ ጊዜ በደም ይለወሳል። አእምሮ በደም ሲለወስ ጣራው ግድግዳው ዘንዶ መስሎ ይታየዋል። ገደል ልውደቅ ባሕር ልጥለቅ ይላልና ይህም ብዙ መከራ ያገኘዋል። ሁከት፣ ትካዝ፣ ረድኤት ማጣት ናቸው። ከአንድ ወይን ብቻ እንዲያሰክር አንድ ኃጢአት ብቻ ከብዙ መከራ ያደርሰዋል። ዘያሰክር ወያተነትን ወያወድቅ ብሎ 3 ጊዜ መላልሶ ተናገረ። እንደ ዘያሰክር እንደ መስከር አእምሮ ማጣት፣ እንደ መፍገምገም ኃጢአት መስራት፣ እንደ መውደቅ በገሃነም መውደቅ ነው። ከወደቀ በኋላ ብዙ መከራ እንዲያገኘው ገሃነም ከገባ በኋላ ብዙ መከራ ይመጣበታልና ወይእዜኒ ንሰብሖ ዘንብል ስብሐት ለከ። አሁንም ስብሐት ለከ ተብለህ መመስገን ይገባል። አንድም ለአንተ ምስጋና ይገባል ብለን እናመስግነው። ስብሐት ለመንግሥትከ፣ ለመንፈስ ቅዱስም ምስጋና ይገባል። ወርኢኩ እፎት ትትከፈል መንግሥት በመዳልው እንዲል ስብሐተ ዘምስለ ዕጣን ንጹሕ ነዐርግ ለከ። ስብሐተ ዘምስለ ዕጣን ንጹሕ ነዐርግ ለከ። ከንጹሕ ዕጣን ጋር ምስጋናውን ላንተ እናቀርባለን። ዕጣኑን ንጹሕ አለው ፈጣሪ እንጂ ፍጡር አይመሰገንበትም እና በዝየ ዕርገተ ዕጣን፣ በዝየ ዕርገተ ዕጣን ደረሰ። ይበሉ ሕዝብ ተዘከረነ እግዚኦ በውስተ መንግሥትከ፣ ተዘከረነ ኦ ሊቅነ ተዘከረነ። አቤቱ ተዘከረነ እግዚኦ በውስተ መንግሥትከ። አቤቱ ዳግም በመጣህ ጊዜ በጌትነት አስበን። ተዘከረነ እግዚኦ ኦ ሊቅነ። አቤቱ ሊቃችን ኢየሱስ ክርስቶስ ሆይ በዳግም በምጽአተ ጊዜ አስበን። ተዘከረነ እግዚኦ በውስተ መንግሥትከ። ጌታችን ኢየሱስ ክርስቶስ ሆይ በመንግሥተ ሰማይ አስበን ይበሉ። 3 ጊዜ መላልሶ ተናገረ። ለአጠይቆተ አካላት ይህንን ማን ተናግሮታል ቢሉ ፈያታዊ ዜማን ተናግሮታል። ይከ በከመ ተዘከርኮ ለፈያታዊ ዘየማን፣ በፈያታዊ ዘየማንን እንዳሰብከው አስበን ይበሉ። እንዛሃሎከ ድበ ዕፀ መስቀል ቅዱስ፣ በቅዱስ መስቀል ተሰቅለ ፈያታዊ ዘየማንን እንዳሰብከው አስበን ይበሉ። ጌታችን ኢየሱስ ክርስቶስ በተሰቀለ ጊዜ ፈያታዊ ሁለቱን ወንበዴዎች አብረው አንድ ላይ አድርገው ሰቅሏቸዋል። ስለምን ቢሉ በቀኝ የመጣው በቀኝ የተሰቀለውን ወንበዴ አይቶ ይህ ምንድነው ብሎ ይጠይቃል። ወንበዴ ነው ይሉታል። ጌታን አይቶ ይህስ ምንድነው ብሎ ይጠይቃል። ይህስ ከእርሱ ልዩ ነውን? ወንበዴ ነው ለማለት። በግራ የመጣው በግራ የተሰቀለውን ወንበዴ አይቶ ይህ ምንድነው ብሎ ይጠይቃል። ወንበዴ ነው ይሉታል። ጌታን አይቶ ይህሳ ምንድነው ብሎ ይጠይቃል። ይህስ ከእሱ ልዩ ነውን? ወንበዴ ነው ለማለት ለማሳሳት። አንድም አነገስን ብለውታልና ቀኛዝማች ግራዝማች ሾምንል ለማለት ለመዘበት። አንድም ተወለቆ ምስለ ጅጉያን ያለው የነቢዩ ቃል እንደደረሰ እንደተፈጸመ ለማጠየቅ። አንድም በዕለተ ምጽአት እኛን ኃጥአንን በግራ ጻድቃንን በቀኝ ታቆማቸዋለህ ሲያሰኛቸው ነው። በቀኝ የተሰቀለው ጥጦስ በግራ የተሰቀለው ዳክርስ ይባላሉ። በቀኝ የተሰቀለው ጥጦስ ፀሐይ ስትጨልም ጨረቃ ደም ስትሆን ከዋክብት ሲረግፉ አበባን ሲፈተቱ መቃብራት ሲከፈቱ ሙታን ሲነሱ አይቶ ይልቁንም ፀሐይን ተመልክቶ ተዘከረን እግዚኦ በውስተ መንግሥትከ ዳግም በመጣ ጊዜ አቤቱ አስበኝ ብሎ ሲጸልይ በግራ የተሰቀለው ሽፍታ ለራሱ አያውቅ ነዳይ ቅቤ ለመነ ለዋይ እንዲሉ ለራሱ ከኛ ጋር ተሰቅሎ ይጨነቃል። እርሱን አድነኝ ብለህ ትለምነዋለህ አለው። ፈያታዊ ዘየማንም ለነሰ ዘበርቱ ረከበን እንዲል እኛስ መሰቀላችን በኃጢአታችን ኃጢአት ሰርተን ነፍስ ገለን ነው። እርሱ ግን ንጹሐ ባህሪ ሲሆን የባህሪ አምላክ ሲሆን ንጹሐ ባህሪ የባህሪ አምላክ ሲሆን ዓለምን ለማዳን ለቤዛ ዓለም ብሎ ቢሰቀል እንዲህ ስትል ፈጣሪ እግዚአብሔርን አትፈራውምን አለው።
የተፈርሆኑ ለእግዚአብሔር አምላክከ እንዲል። በዚህ ጊዜ ጌታ ለፈያታዊ ዘየማን በመንበረ ጸባዖት እንዳለ ሆኖ ታየው። እርሱም መልሶ መላልሶ ተዘከረን እግዚኦ በውስተ መንግሥትከ አቤቱ ዳግም በመጣ ጊዜ አስበኝ አለው። ጌታም ጥጦስ ወደ ምድረ ግብፅ ስንወርድ የነገርኩህ ሁሉ ተፈጸመ፣ ከሞት በቀር የቀረ የለም። አሁንም አንተ ተቀድሞ ለአዳም በዊአ ውስተ ገነት ይላል፣ ከአዳምን ቀድመው ገነት ትገባለህ ብሎ ደመ ማኅተሙን ሰጥቶ ሰደደው። የገነት ጠባቂዋ መልአክ የጌታን ደመ ማኅተም አይቶ ፈርቶ አንተ ማን ወዴት ትሄዳለህ አለው። ፈያታዊ ዘየማንም ወንድሜ አልሰማምን? አምላክ እንጂ ተሰቅሎ ሙቶ ዓለምን አዳነ አለው። እርሱም ለኔም አምላክ እንጂ ተሰቅሎ ሙቶ ዓለምን አዳነው፣ ለኔም ገነት ግባ ብሎ ማኅተመ ደሙን ሰጥቶ ሰደደኝ አለው። የገነት ጠባቂ መልአክም አንተ ማነህ? አዳም ነህ? አብርሃም ነህ? ይስሐቅ ነህ? እያለ ደጋጎቹን እያነሳ ጠየቀው። እሱም እኔስ ሁሉንም አይደለሁም፣ እጄን በሰው ደም ነክሬ የምኖር ሽፍታ ነኝ አለው። መልአኩም እንዲህ ያለ ሽፍታ ስትሆን ለእንዲህ ያለ ጸጋ ክብር ያበቃ ምንድን ነው አለው። ሽፍታውም ጌታዬ ኢየሱስ ክርስቶስ በመስቀል ላይ ተሰቅሎ አምላክነቱን አምኜ ብለምነው ለእንደዚህ ያለ ጸጋ ክብር አበቃኝ አለው። ከዚህ በኋላ 5500 ዘመን ተዘግታ ትኖር የነበረች ገነትን በጌታ ማኅተመ ደም ከፍቶ አንተ ተቀድሞ ለአዳም በዊአ ውስተ ገነት ብሎት ነበርና ከአዳም አስቀድሞ ገባ። ከዚህ በኋላ አዳም ከነ ልጆቹ ስብሐት ለእግዚአብሔር ዘአውረሰነ መንግሥቶ ሰማያዊተ እያለ ገብቷልና እንዲህ አለ። ይካ ይበል ካህን ኢየሱስ ክርስቶስ ወልደ እግዚአብሔር ሕያው ይቆየን። ሰንብታ መጣች ለፍስለታ ሀገር እሼት ነው ኤፍራታ አሳድሪ ማታ